የሚመለከቷቸው ቅንጡ ቤቶች መንግስት ቤት የመስራት አቅም ለሌላቸው ዜጎቹ በነፃ የሚያቀርባቸው ናቸው። እስከ ዛሬ ድረስ ብዙ በቅንጡ ስለሚኖሩ ህዝቦች ወይም ለህዝቦቹ ቸር ስለሆነው መንግስት ሰምተው ሊሆን ይችላል። የዛሬዋ መዳረሻችን ሀገር ግን ከነዛ ሁሉ ትለያለችና እንዳያወዳደሯት። ይሄ ፈጽሞ የተለየ ሌላ ዓለም ነው። ኑሮ ከበደኝ ተቸገርኩኝ የሚል አንድም ዜጋ የሌለባት ሀገር። መንግስት ዜጎቹ የተደላደለ ኑሮ እንዲኖሩ ከልቡ ይተጋል። የዚች ሀገር ዜጋ ሆነው ቤት ከሌሎት መንግስት ሁለት አማራጭ ይሰጡታል። የመጀመሪያው እንደነዚህ አይነት ዘመናዊና ቅንጡ ቤቶችን በነፃ አሊያም እጅግ ባነሰ ዋጋ ያውም በረጅም ጊዜ የሚከፈል ከወለድ ነፃ ብድር ጋር አቅርቦ የቤት ባለቤት ያደርጉታል። ይህ አንደኛው አማራጭ ነው። ይህን አልፈልግም ጎጆዬን ራሴ ቀልሳለሁ ካሉም መንግስት ምን ገዶት ለመኖሪያ ብሎ ከሰየማቸው አካባቢዎች ለቤተሰቡ የሚበቃ መሬት ለቤት ግንባታ ከሚያውሉት ገንዘብ ጋር በ24 ሰዓት ያቀርቡሎታል። የዚች ሀገር ዜጎች ጨንቆኛል ሲሉ ከሰሟቸው ምርጫው ከብዷቸዋል ማለት ነው። ዜጎች በዚህ ቤት ውስጥ እየኖሩ በጊዜ ሂደት የቤተሰባቸው ቁጥር ሲበዛ ጥንዶቹ ከአራት በላይ ልጆቹን ሲያፈሩ ቤቱ ጠቦኛል፣ ሰፊ ቤት እፈልጋለሁ ይቅሄድልኝ ማለት ይችላሉ። ይህ የቅንጦት ዓለም ነው። የሚሰሙት ሁሉ ውሸት፣ የሚናገሩት ሁሉ ቀልድ የሚመስልባት። ብዙ ሀገራት ለዜጎቻቸው ነፃ የሕክምና አገልግሎት እንደሚያቀርቡ ሰምተዋል። የዚች ሀገር ግን ይለያል። ከመደበኛው የጤና እክል እስከ ከባድ ቀዶ ጥገና በሀገር ውስጥም ከሀገር ውጭም ወጥተው ቢታከሙ የትራንስፖርት ወጪ፣ ሀገር ውስጥ ለሚያሳልፉት የሕክምና ቆይታ የምግብ የመድኃኒትና የመዝናኛ ወጪውን በሙሉ መንግስት ይሸፍናል። የሚያስገርመው ግን ይህ አይደለም። የዚች ሀገር ዜጋ ከሆኑ ከሚያገኙት ነፃ የሕክምና አገልግሎት ውስጥ በአደጋ ምክንያት የተጎዳን አካል በፕላስቲክ ሰርጀሪ መመለስ አንዱ ነው። ልጅ ቢወልዱ መንግስት ለመኪናዎት የልጆም መቀመጫ ወንበር በነፃ ከመቅጠም ጀምሮ በየወሩ የገንዘብ ድጎማ እያደረገ ተንከባክቦ ያሳድገዋል። ዜጎች ሀገር ውስጥ በሚገኙ ዘመናዊ ሞሎች ግብይት ቢፈጽሙ የቪአይፒ መስተንግዶ አላቸው። ይህ ማለት ሀገራቸውን ለመጎብኘት ለስራ ወይም ለኑሮ ከመጡ ስደተኞች ተነጥለው ደረጃውን በጠበቀ መስተንግዶ የሚፈልጉትን ዕቃ በከፍተኛ የመንግስት ድጎማ በአነስተኛ ዋጋ ይቀርብላቸዋል። ከሀገር ውጭ ግብይት ቢፈጽሙ ግብይት የፈጸሙበትን የሚያሳይ ደረሰኝ ካመጡም መንግስት ከግማሽ በላይ ወጪውን ተመላሽ ያደርጋል። ስራ ቢሉ ነፃ መነሻ ካፒታል፣ ትምህርት ቢሉ በሀገር ውስጥም አሊያም ከሀገር ውጭም ልኮ አበል እየከፈለ ማስተማር የመንግስት ድርሻ ነው። ዜጎች ግብር አይከፍሉም። እንኳንስ ዜጋ ሆነው ይቅርና ቆየት ብለን የምንነግራችሁ ለስራ ወይም ለኢንቨስትመንት የተገኙ የሌላ ሀገር ዜጋም ቢሆኑ የግብር ነገር አያስጨንቁትም። ዛሬ የቢዝነስ የመዝናኛና የቅንጦት ማዕከል ወደ ሆነችው ዱባይ ገብተናል። ዩናይትድ አረብ ኤምሬት ድህነት ወንጀል የሆነባት ሌላኛዋ ሀገር። የዜጎቿን የቅንጦት አኗኗር እየቃኘን ከእግር እስከ ራሷን ጎበኛታለን። ልብ ያድርጉ፣ ዱባይ ሀገር አይደለችም፣ በአንድ ሀገር ውስጥ ያለች አንድ ከተማ እንጂ። ስለ አስገራሚው የተባበሩት አረብ ኤሚሬቶች ጥምረት ነገስታቶቹ ለሀያልነት ያደረጉትም ብልህ ጉዞ እያነሳን እንጨዋወታለን። ይህንን ቻናላችንን ሰብስክራይብ በማድረግ ቪዲዮቻችንን ጀምሩት። አብራችሁን ቆዩ። ዱባይ በመካከለኛው ምስራቅ ሀገራት በዩናይትድ አረብ ኤሚሬት ውስጥ የምትገኝ የኤሚሬትስ ኦፍ ዱባይ ዋና ከተማ 544 ስኩዌር ሜትር ስፋት አላት። ማነጻጸር ካስፈለገ ከአዲስ አበባ በ17 ስኩዌር ሜትር ትሰፋለች። ነገር ግን ዱባይ የተለያዩ ማስፋፊያዎች እየተደረገላት ዛሬ ላይ ከ1500 እስከ 2000 ስኩዌር ሜትር እንደምትሰፋ ይገመታል። 4 ሚሊዮን ህዝብ ይኖርባታል። ይህም ከሌሎቹ ዩናይትድ አረብ ኤምሬት ከተሞች በተለየ ከፍተኛ የህዝብ ቁጥር ያላት ከተማ ያደርጋታል። ከነዋሪዎቿ 92 ከመቶውን የሚሸፍኑትም ለስራና ለኑሮ የወጡ የተለያዩ ሀገራት ዜጎች ናቸው። ህንዳውያን ይበዛሉ። ከሀገሪቱ ነዋሪዎች 30 ከመቶውን ፓኪስታን፣ ባንግላዴሽ እና ፊሊፒን እንደየደረጃቸው እስከ 4 ይከተላሉ። ዱባይ በስደት ከምናውቃቸው ሀገራት ዜጎች ባለፈ እንደ አሜሪካና ጀርመን ያሉ ሀያል ሀገራት ዜጎችም ጭምር የሚኖሩባት ሀገር ናት። ትክክለኛው ሁሉም የሀገሪቱ ዜጎች ከጠቅላላው የህዝብ ቁጥር 8 ከመቶ ብቻ ናቸው። በቁጥር 320 ሺህ ይገመታሉ። ቁጥሩን ከፍ እናድርገው ካልን በዩናይትድ አረብ ኤምሬት ውስጥ 11 ሚሊዮን ህዝብ ይኖራል። ከዚህ ህዝብ ቁጥር አሁንም ከ88 እስከ 90 ከመቶ የሚሸፍኑት የውጭ ዜጎች ናቸው። ያ ማለት መንገድ ላይ ከሚያገኟቸው 10 ሰዎች 9ኙ የሌላ ሀገር ዜጎች ናቸው ማለት ነው። ይህ ደግሞ በዩናይትድ አረብ ኤምሬት ከመካከለኛው ምስራቅም ከዓለምም
የመጀመሪያው ከፍተኛ ቁጥር ያለው የውጭ ዜጋ የሚኖርባት ሀገር ያደርጋታል። ዩናይትድ አረብ ኤሚሬት 83600 ስኩዌር የምትሰፋ በ7 ኤሚሬቶች ወይም በእኛ ክልሎች የተዋቀረች ከሳዑዲ አረቢያና ኦማን ጋር ድንበር የምትጋራ ሀገር ነች። ዩናይትድ አረብ ኤሚሬት ዓለማችን ላይ በደረጃ ከሚቀመጡ ሀብታም ሀገራት አንዷ ናት። ምን ያህል ሀብት አላት ካላችሁኝ በምሳሌ ልንገራችሁ። ብዙዎቻችን እንኳንስ ተሳፍረንባቸው አይተናቸው የማናውቃቸውን ላምበርጊኒ፣ ፌራሪና ቡጋቲ የተሰኙ እጅግ ሲበዛ ውድና ቅንጡ ፈጣን መኪኖች እንዳሉ በወሬ ሰምተናል። እነዚህ መኪኖች ለዓለም አቀፍ ቁጥር 1 ሀብታሞች የተመረጡ የሀብትና የስኬት እንዲሁም የዘመናዊነት መገለጫ ናቸው። እዚህ ሀገር ውስጥ ግን ጥቅማቸውም ክብራቸውም ይለያል። የዱባይ መንግስት እነዚህም መኪኖች በደርዘን አስገብቷል። ታዲያ ለሀገሪቱ ባለሀብቶች እንዳይመስላችሁ፣ ይልቁንስ የዱባይ ፖሊስ በእነዚህ ቅንጡ መኪኖች እየተዘዋወረ የሀገሪቱን ሰላም እንዲያስጠብቅ በማሰብ ብቻ ነው። መኪናዎቹ ውድ እንደሆኑ ነግረነውታል። ስንት ገመቷቸው? 10 ሚሊዮን፣ 20 ሚሊዮን ተሳስተዋል። 50 ሚሊዮንም ካሉ አልደረሱበትም። አንዱ መኪና ብቻውን ከ67 ሚሊዮን እስከ 417 ሚሊዮን ብር ይገመታል። ውድ ከሚባሉት የፖሊስ መኪናዎች አንዱ የሚመለከቱት ነው። 2 መቀመጫዎች ብቻ ያሉት በሰዓት ከ400 ሜትር በላይ መወንጨፍ የሚችል መኪና ነው። ዱባይ እነዚህም መኪናዎች የፖሊስ አገልግሎት ጥቅም ላይ ስታውል 2 ዋነኛ ምክንያቶች አሏት። የመጀመሪያው ሀገሪቱም በዓለም መድረክ የቢዝነስ፣ የመዝናኛ፣ የሀብትና የቅንጦት ማዕከል መሆኗን ለማስመስከር ነው። በዚህም በየዓመቱ በሚሊዮን የሚቆጠሩ የዓለም ቱሪስቶችና ባለሀብቶች ወደ ሀገሪቱ ይጎርፋሉ። በ2024 ለምሳሌ ከ18.5 ሚሊዮን በላይ ዓለም አቀፍ ቱሪስቶች ዱባይን ጎብኝተዋታል። የዱባይ መንግስት በየዓመቱ ከ49 ቢሊዮን ዶላር ገንዘብ በላይ ከቱሪዝም ዘርፍ ያገኛል። ቁጥሩን ከፍ እናድርገው ካልን ዩናይትድ አረብ ኤሚሬት 13 ከመቶ ኢኮኖሚያን የምታገኘው ከቱሪዝም ነው። ሌላኛው ምክንያቷ ደግሞ እነዚህም መኪናዎች በዓለም አቀፉ የቅንጦትና የሰላም መድረክ ላይ ስሟን ከቀዳሚዎቹ እንድትጠራ ያደርጋታል። በዚህም ተሳክቶላታል። በያዝነው ዓመት ለምሳሌ ዩናይትድ አረብ ኤሚሬት ከዓለማችን ደህንነታቸው ከተጠበቁ ሀገራት የአንደኝነቱን ደረጃ ይዛለች። ቡርጅ ኸሊፋ ደርሰናል። የዓለማችን ረጅሙ ፎቅ 330 ሜትር ከፍታና 163 ወለሎች ያሉት የዓለማችን ረጅሙ ፎቅ ነው። የሀገራችንን የንግድ ባንክን ዋና መስሪያ ቤት 4 እጥፍ እንደማለት ነው። በ1.5 ሚሊዮን ዶላር በጀት ግንባታው ጃንዋሪ 6 በ2004 ተጀምሮ ጃንዋሪ 4 በ2010 ማለትም በ6 ዓመት የግንባታ ቆይታ ተጠናቆ አገልግሎት በይፋ ጀመረ። በግንባታው ወቅት ከ1000 ሀገራት የተውጣጡ 12000 ባለሙያዎች ተሳትፈውበታል። ባለቤትነቱ በመካከለኛው ምስራቅ የኢማር ፕሮፐርቲስ በመሆኑ የዱባይ መንግስት የካምፓኒው ከፍተኛ ባለድርሻ ነው። ቡርጅ ኸሊፋ ለተለያዩ አገልግሎት በመዋል በየዓመቱ ከ100 ሚሊዮን ዶላር በላይ የሚቆጠር ገቢን ያመነጫል። ቡርጅ ኸሊፋ ውስጥ ከሆኑ በቀን 2 ፀሐይን ይመለከቷታል፣ ስትጠልቅም ስትወጣም። ዱባዮች ወርቅ ይወዳሉ። ከመልበስም አልፎ ቤትና መኪናዎቻቸውን ያስቡበታል። እዚህ ቁጥ አይሰራም። ወርቅ ማለት ከገንዘብ በላይ ዋጋ ያለው ንብረት ነው ይላሉ። ሳይዋሹ ይንገሩም። ለትዳር አጋሩ ያጠለቁት የወርቅ ቀለበት ስንት ግራም ይመዝናል? መልሱን ለራሱ ተተናል። ዱባይ ግን ትንሽ ነገር አትወድምና በዚህ የወርቅ ገበያ 64 ኪሎ ግራም የሚመዘን 21 ካራት የወርቅ ቀለበት ለሽያጭ በማቅረብ ዓለምን ጉድ አስብላ ሪከርድ ይዛለች። ውድና የተከበራችሁ የአንቶል ያልተነገረ ቻናል ቤተሰቦቻችን ለዛሬው የያዝነው የጉብኝት ፕሮግራማችን ይህን ይመስል ነበረ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቀጣይ እንደዚህና ለየት ያሉ አስገራሚና ምርጥ የሆኑ ፕሮግራሞችን ሀገሮችን መጎብኘት የምትፈልጉ ከሆነ ቤተሰባችን ይሁኑ። ለዛሬው የያዝነው ጉብኝታችን ይህን ይመስል ነበረ። ስለተከታተላችሁን እናመሰግናለን።